አሁን የምናየው ስለ ማርኬት ስትራክቸር ነው። እንደምታወቀው ፕራይስ በስትሬት ላይን ወደ ላይ ወይም ደግሞ ወደ ታች አይሄድም። ማርኬት ስትራክቸር አለው። ስትራክቸር ክሬት እያደረገ ነው የሚሄደው። ስለ ትሬንድ አንስተናል። ትሬንድ ላይም ማርኬት ሃየር ሃይ እና ሃየር ሎ ክሬት እያደረገ በዌቭ መልክ ነው ሙቭ የሚያደርገው ብለናል። ይህንን ደግሞ እንደ አንድ ፕራይስ አክሽን ትሬደር ማወቅ ይኖርብናል። የማርኬት ስትራክቸር አንደርስታንድ ማድረግ ለአንድ ትሬደር በጣም ወሳኝ ነው። ማርኬት እንዴት ነው ሙቭ የሚያደርገው? ስትራክቸሩን ማወቅ ይኖርብናል። ሁለት አይነት ማርኬት ስትራክቸር አለን። እሱም ደግሞ ቡሊሽ ማርኬት ስትራክቸር እና ቤሪሽ ማርኬት ስትራክቸር እያለን የምንጠራው ነው። ቡሊሽ ማርኬት ስትራክቸር ላይ ፕራይስ ምንና ምን ክሬት እያደረገ ይሄዳል? ሃየር ሃይ፣ ሃየር ሎ፣ ሃየር ሃይ፣ ሃየር ሎ፣ ሃየር ሃይ። ናይስ። ቤሪሽ ማርኬት ስትራክቸር ላይ ደግሞ ስንመጣ ፕራይስ ምን ክሬት እያደረገ ይሄዳል? ሎወር ሎ፣ ሎወር ሃይ፣ ሎወር ሎ፣ ሎወር ሃይ እና ሎወር ሎ ክሬት እያደረገ ይሄዳል። እነዚህን ማርኬት ላይ አይተን አይደንቲፋይ ማድረግ፣ ስትራክቸሮችን አይደንቲፋይ ማድረግ ግዴታ ነው። እንደ አንድ ፕራይስ አክሽን ትሬደር በጣም ወሳኝ ነገር ነው። አንድ ትሬደር ማወቅ ያለበት ማርኬት ስትራክቸር ላይ 4 ፖይንቶች አሉ። እነዚህም 4 ፖይንቶች ምንድናቸው? ሃየር ሃይ፣ ሃየር ሎ፣ ሎወር ሃይ እና ሎወር ሎ። እነዚህን ፖይንቶችን አንደርስታንድ ማድረግ ግዴታ ነው ብዬ ነው ማሰበው። ምን ማለት ነው? ሃየር ሃይ ስንል ከዚህኛው ሃይ ይሄኛው ሃይ ሃየር ሲሆንና ፕራይስ ይሄንን ብሬክ አድርጎ ሌላ ሃይ ክሬት ማድረግ ሲችል ሃየር ሃይ ክሬት አድርጓል እንላለን። ከዚህኛው ሃየር ሎ ደግሞ ይሄኛው ሃየር ሎ ከፍ ብሎ ሲዘጋ ሌላ ሃየር ሎ ክሬት አድርጓል እንላለን። ይህንን ሲኩዌንስ የሚያስቀጥል ከሆነ ፕራይስ ሙቭመንቱ አፕ ትሬንድ ነው ወይም ደግሞ ቡሊሽ ማርኬት ስትራክቸር እንላለን። ተመሳሳይ ይሄ ነገር ቤሪሽ ላይ ይሰራል ማለት ነው። እነዚህን ነገሮችን ማወቅ ይኖርብናል። ሌላው እንደ ሩል ማወቅ ያለባችሁ ነገር ቢኖር፣ አንቺም በደንብ ማወቅ ያለብሽ ነገር ቢኖር ምንድን ነው? ሁሌም ትሬድ ለመግባት ስናስብ ቡሊሽ ማርኬት ስትራክቸር ላይ ወይም ደግሞ አፕ ትሬንድ ላይ ባይ ኦፖርቹኒቲዎችን ብቻ ነው መጠበቅ ያለብን። ፕራይስ ኢምፐልሲቭ ሙቭ ካደረገ በኋላ ፑል ባክ እንዳለው ሁሌም ማሰብ ይኖርብናል። እዚህኛው ፑል ባክ ላይ ሃየር ሎ አካባቢ ኢንትሪ ሲግናሎችን ፈልገን ሴትአፕ ፈልገን እዚህ ጋር ነው መግባት ያለብን ማለት ነው። ሃየር ሎ ቦታዎች ላይ ጠብቀን ነው ባይ ሴትአፖችን አይደንቲፋይ ማድረግ ያለብን።